እሺ ስማቸውን ይቅርና አሁን እሳቸው ምን አሉ? የኛ የጥንተ አብሶ ምንድነው የኢማክሌ ኮንሰፕሽን ትምህርታችን አሉ ማለት እንግዲህ እመቤታችን ጥንተ አብሶ የለባትም ምናምን የሚባለው ትምህርት ከካቶሊክም አንድ ከፍ ይላል አሉ። ለምሳሌ የካቶሊኮች ጭራሽ ከኛም ይወርዳል ነው እያሉ ያሉት እና የካቶሊኮች በማህፀን ሳለች ተጠበቀች ነው የሚሉት። እኛ ግን በማህፀን ሳለች ልክ ስትጸነስ ተጠበቀች ሳይሆን የምንለው ገና ከአዳም ጀምሮ በወገቡ ውስጥ ያቺ እንደው እመቤታችን መታሰቢያ የምትሆን ማለት ያቺ ዘር እየተንሸራተተች እየተላለፈች መጣችና ተጠብቃ ገና ከአዳም ልክ ሲስት የለም ከመሳቱ በፊት ነው የሆነች ነገር ሲጀምር ከመሳቱ በፊት በዘር ደረጃ አለ እንዴ እመቤታችን። እኔ ግን ብቻ እንደዛ አሁን ልክ እንደዛ ነገር ማለት ነው። ስለዛ እንደዛ ተጠበቀ ምንም ሳይነጋ እየተንሸራተተች በአባቶች ወገብ ውስጥ እንደዛ እየተዋጠበች ያቺ ዘር ትመጣና ከዛን እመቤታችን ሆና ትወለዳለች አይነት ነገር አሁን እዚህ ደረጃ ተደርሷል። ባይዜ ጥንቃቄ ካልተደረገ ሃይማኖት አደገኛ ነው የሚሆነው ማለት በጣም ሲለጠጥ አደገኛ ይሆናል። እንግዲህ አዝናለሁ። አይዊሽ ይህን ነገር ባላንስ ሰው ገብቼ እኔ ራሴ እናንተን ተውዬ እኔ ራሴን ገባሁበት። አንዳንድ ጊዜ ደግሞ በማህፀን ሳለች ነው በማህፀን ሳለ ተጠበቀች ደግሞ እንደዛ ነው እንግዲህ ደግሞ ተብሎ ይነገራል። ያም ሆነ ግን ምንም ሆነ ምን ማለት ነው ምንም ሆነ ምን እኔ እንደው ልናውቀው ልንረዳው ይገባል ብዬ የማስበው የወደቀውን እንግዲህ በቃ የወደቀውን ስጋ ይዛለች የሚሉ ሰዎች የሚሉት በአጭሩ ምንድነው በዓለማችን ላይ የኦርቶዶክሱ እምነት ተብሎ የሚታወቀው የወደቀውን ስጋ ይዛለች የሚለው ነው የኦርቶዶክሱ እምነት። በኢትዮጵያ ኦርቶዶክስ ውስጥ ግን እንደዚህ አይነት ልዩነት አለ። ከእመቤታችን ጋር በተያያዘ ብዙሃኑ በኢትዮጵያ ክርስቲያን ውስጥ ብዙሃኑ መሰለኝ እንግዲህ አትሊስት አሁን ላይ የወደቀውን ስጋ ያልያዘችም ይላሉ መሰለኝ። ወይ ደግሞ ጥንተ አብሶ የለባትም ሲሉ ወይ ጥንተ አብሶ የሚለውን የውርስ ኃጢአት እየተባለ ስለሚነገር እሱን ለማለት ከሆነ ትክክል ነው። እመቤታችን ጥንተ አብሶ ወይም የውርስ ኃጢአት ከሆነ ማለት ነው የለባትም። ጥንተ አብሶ የለባትም የውርስ ኃጢአት ከሆነ ማለት ነው የለባትም። እሱን እኔም እንደዚህ ማምነው። ለምሳሌ እመቤታችን ጥንተ አብሶ የውርስ ኃጢአት የለባትም። ግን ያንን ስጋ ግን በቃ ታዲያ ከአዳም ተወሉ ታዲያ ምንድነው ታዲያ ሌላ አይነት ስፔር ነገር የሆነ ተቀያሪ ስጋ ቁጭ ብሎ አይመጣም ነው የሚሉት። እንግዲህ የወደቀውን ስጋ ይዛለች የሚሉን ማለት ነው። እና በኢትዮጵያ ውስጥ ያለውን ግን እሱን አሁን ላይ ራሱ ትልልቅ መምህራን የሚሉትን በደንብ ቢታይ ጥሩ ነው። ምክንያቱም የወደቀውን ስጋ ይዛለች ሲባል ጥንተ አብሶ የውርስ ኃጢአት ይመስላችኋል መሰለኝ አንዳንድ ሰዎች። እንደዛ አይደለም። የውርስ ኃጢአት እመቤታችን የለባትም፣ አልደረሰም እሷ ላይ አክቹዋሊ ማንም ላይም የለም እና እንኳን እመቤታችን ላይ ማለት ነው ኃጢአት አይተላለፍም። ስለዛ እመቤታችን ንጽሕት ናት፣ እጅግ ንጹህ። አሁን አንድ ህፃን ልጅ ልክ ሲወለድ አይታችሁታል ምን ያህል ንጹህ እንደሆነ፣ ምንም እንከን የሌለበት ምንም ነውር የሌለበት እመቤታችን ምንም እንከን ምንም ነውር የሌለባትም። ልክ እንደዛ ህፃን ብቻ ግን አይደለም ኢቨን እሷ አድጋ ራሱ ያ ህፃን እኮ ነውር ምን የሌለበት እኮ ምንም እውቀት የለውም። እንግዲህ የኃጢአት እውቀት የለውም ማለት ኃጢአት የመስራት እውቀት ሳይኖረው ምንም እንከን አይገኝበትም ቢባል ህፃኑን አታደንቀውም። ህፃኑ የሚደነቅ ነው? አይደነቅም። ህፃኑ በቃ ሲጀመር ምን እውቀት አለውና ይሰራል ኃጢአት። እመቤታችን ግን በእውቀት አድጋ ራሱ ልክ እንደዛ ህፃን ልጅ ምንም እንከን የማታይባት ፍጹም ነውር አልባ እንከን አልባ ኃጢአት አልባ ናት እመቤታችን። በዛ ደረጃ ንጹህ ናት። ከኃጢአት ጋር በተያያዘ ልክ እንደዛ ማለት ነው። እና ግን በቃ ያንን ስጋ ምንም የተለየ ስጋ የሚባል ነገር ከየት ይመጣል? የሐናና የኢያቄም ልጅ ናት። ሐናና ኢያቄምም የአዳም ልጆች ናቸው። ስለዛ ጌታችንም ከእርሷ ከእመቤታችን ተወለደ። የአዳም ልጅ ሆኖ መጥቶ ማለት ነው ጌታችንም ሁላችንን ስለማዳን እና ከእመቤታችን ጋር በተያያዘ ያለው ነገር ይሄ ነው። እንግዲህ ምንድነው ሞት የተገባውን ስጋ ሁሉም ሰው ያዘ። እመቤታችን ሞት የተገባውን ያንን ስጋ እመቤታችንም ያዘች። ሞት የተገባውን ስጋ ቅድስት ድንግል ያዘች። ስለዛ ጌታችን ኢየሱስ ለዓለም ሁሉ ሞተ እና ያው አንዳንድ ጊዜ አይዊሽ ባይለጠጥ አሁን እኔ አንዳንድ ጊዜ የሚነገሩ ነገሮች ጭራሽ ከካቱ ከአንድ ባክን እስቲ አንድ የሚታርጉ አንድ ልጨርስ። አንዳንድ ጊዜ ፉክክር የሚመስል ነገር ሊታይ ይችላል። አረ የኛ ከካቶሊክም ያልፋል ለማለት ወይም ደግሞ አረ የኛ ከዚህ ከእነንተናም ያልፋል ለማለት የምንሄድበት ርቀት አንዳንዴ በጣም አደገኛ ይመስላል። እዚህ ጉዳይ ላይ እኔ አክቹዋሊ ምንም ላለ ማለት እንደዛ ነው ማስበው። በቃ እንግዲህ ምንድነው ዝም ብሎ እንደዚህ ጭቅጭቅ ብቻ የሚያስነሳ ከሆነ ምንም ፖይንቱ አይታየኝም። በጣም ያን ያህል አስፈላጊ ከሆነ ግን በጣም በሰፊው ጠቅላላ የአባቶችን ትምህርት ከጥንትም ጀምሮ ያሉትን ማለት ነው በውጭ ሀገርም በሀገር ውስጥም ያሉትን ሁሉ ተሰብስቦ ትልልቅ እንደው እንደ ምሰሶ ሆኖ የሚታዩን ትልልቅ አባቶቻችንን ጨምሮ እነ ቄርሎስን እነ ሴን ባዝልን፣ ቅዱስ ባስልዮስ ዘቂሳርያን፣ ቄርሎስ ዘእስክንድርያን አስቡት። ዮሐንስ አፈወርቅን
እንዲህ ያሉ ታላላቅ አባቶችን በኋላ ላይ እነ ያዕቆብ ዘስሩ ግን እነዛን ሁሉ ሰብስበን ሌሎችንም ደግሞ አባቶች በዛ ውስጥ ያለውን ሜሪዮሎጂ ነገረ ማርያምን እንዳጠቃላይ ለማየት እንሞክራለን እና እመቤታችንን በምን መልኩ ነው የሚያዩት እንዴት ነው ስለርሷ የተናገሩት ምናምን የሚለውን ሜሪዮሎጂና እንዴ ያንን አሁን የሚገርም አሁን ጥናት ብድግ አድርጎ ተደርጎ ቢመጣ አሁን በእንደዚህ አይነት ማይንድ ሴት ውስጥ ያለ ሰው ይደነግጣል። እኔ ከዚህ በፊት እኮ ነግሬያቸዋለሁ። እኔ ከዚህ ቀደም ለምሳሌ የማን ነው የሴም ባዝልን ይመስለኛል ቅዱስ ባስልዮስ ዘቂሳርያን ይመስለኛል እሱ ስለእመቤታችን ለምሳሌ አንድ ክፍል ላይ ምንድነው በነፍስሽ ሰይፍ ያልፋል የሚለውን ለምሳሌ እሱን ያብራራበትና አየሁኝ በምን መልኩ እንደሚረዳው እሱን ክፍልና I was really shocked በጣም ማለት ነው በጣም ደነገጥኩኝ። ኦኬ ዲቶ ነው ታይ ቅዱስ ዮሐንስ አፈወርቅ የሆነ ክፍል ላይ የሆነ ነገር አየሁ። ከዛን እኔ የሆነ እንደዚህ ነገር ሳይ እኔ እንደውም ጭራሽ ክርስትና እንደውም ውሸት ነው እንዴ አልኩኝ። ያው የልጅነት ነገር ክርስትና ውሸት ነው እንዴ አልኩኝ። አሁን እንደዚህ አልኩት ለምንድን ነው? ምክንያቱም ልቤ ውስጥ ተጠቅጥቆ ያለው የሆነ አንዳንዴ ለጠጥ ያለ ነገር ነበር። እኔ አሁን ፐርሰናሊ ነው ስለ ክርስቲያኒቱ አላወራም እኔ ጋር ማለት ነው። እንዴ ካዩዋቸው ካናን መምህራን ጽሁፎች ምናምን ተነስቼ ያዝኩት ለጠጥ ያለ ነገር ነው ምናምን እውነተኛይቱን የክርስቲያንን ጥቅጥ በቃ ጥርት ያለውን እይታውን ሳይሆን ጥርት ያለውን ትምህርቱን ሳይሆን ዝም ብሎ አንዳንድ እይታዎችን ምናምን ለካ ልቤ ላይ ያከማቻለሁ ማለት ነውና አሰባችሁታል ክርስትናችሁን እንኳን እስኪያጠራጥር ሲደርሱ እና አንዳንድ ሰው እመቤታችን የማዋረድ ነገር ነው የሚመስለው አለ። የወደቀውን ስጋ እንደው ሞት የተገባውን ስጋ እመቤታችን እኮ ይዛል ሲባል እመቤታችን ማዋረድ አይደለም፣ እመቤታችን ማዋረድ አይደለም እንዴ እመቤታችን ይኸው ሞታለች እኮ አይደለ? ግን ተነሳች። ጌታችን ኢየሱስ አትሊስት ስጋዋን አነሳው ወሰደው ወደ ራሱ እና ሞት የተገባውን ስጋ መያዝ ምን ችግር አለው? የአምላክ እናት ከመሆኑ ያጎርላታል? ትልቁ ክብሯ እኮ የአምላክ እናት መሆኗ ነው። እሺ የወደቀውን ስጋ መያዟ ኃጢአተኛ አስብሏታል? አላስባላትም። ኃጢአተኛ ካላስባላት የጌታ እናት የዓለም ሁሉ ጌታ እናት ከመሆኗ ካላጎደላት ምንድነው ክብሯን የሚያሳንሰው? እና ምንም ክብሯን የሚያሳንስ ነገር የለም። የግብጽ ቤተክርስቲያን በየጊዜው ትታያለች ይባላል አይደል? እመቤታችን እና አሁን እነሱ እንደዚህ የሚያምኑት እንግዲህ የግብጾች የግብጽ ቤተክርስቲያን እንደዚህ የሚያምኑት ለምሳሌ የወደቀውን ስጋ ይዛለች ብለው ነው የሚያምኑት። እና አሁን እነሱ እንደው እያዋረዷት ነው እመቤታችን በዛ ደረጃ እየመጣች የምትባረካቸው እያዋረዷት ምናምን እና አንዳንድ ጊዜ ከእንትን ወጣ ማለት አለብን። ከምን አንዳንዴ ከሀገር ስላችሁ የኢትዮጵያ ቤተክርስቲያንን አላልኩም እኔ ኢትዮጵያን ከኢትዮጵያም ደግሞ ውጡ ስል በስጋ ምናምን አይደለም ማለት ዝም ብሎ ኢትዮጵያን እንትን በሉ ሳይሆን ግን የሆነ ኢትዮጵያ ውስጥ ያለ ነገር ሁሉ ፒውር ንጹህ የሌላው የራሱ ጉዳይ አይነት ነገር አይደለም። ሁሉም ነገር ክርስትና የኢትዮጵያ አይደለም፣ ክርስትና የግብጽ አይደለም፣ ክርስትና የክርስቶስ ነው። ስለዚህ የክርስቶስ ስለሆነ ከክርስቶስ ጀምሮ የመጣውን ነገር ታይና እውነታውን በዓለም አቀፋዊቱ ቤተክርስቲያን ከዓለም አቀፋዊቱ ቤተክርስቲያን ደረጃ አንፃር ለመመዘን ትሞክራለህ እና እንደዛ እያደረግህ ታያለህ እንጂ እኔ ያለውን ነገር ሁሉ መለጠጥ በጣም አደገኛ ነው እና እዚህ ላይ በጣም አስፈላጊ ከሆነ እኔ እዛ ቴሌግራም ላይም ጽፌላችሁ ነበር ያስፈልጋሉ ይሄ ነገር እንደው ይዘጋጅበት ብያችሁ ነበር እና ያው ብዙዎቻችሁ እንደው ይሄ ጊዜ በጣም አጨቃጫቂ ስለሆነ ይለፍ ብላችሁኛልና እኔም እሱን ሳስበው ብዙ ሰው በቃ ጭንቅ ይሏል የሆነ ነገር ሲነገር ነው። አንዳንድ ሰዎች አንዳንድ ደግሞ ክፉ ሰዎች አሉ። ክፉ ሰዎች በጣም በክፋት የታወሩ እኔ ክርስቲያን ራሱ አይመስሉኝም። በጣም ይቅርታ አንዳንዶች እኔ ክርስቲያን ራሱ አሁን ላይ ማለት ነው ብዙ ጊዜ እንደዚህ አይነት የሚያስጠላ ነገር ያደርጉና ከዛ በኋላ ልክ ሲያወሩን ምናምን ግርኛል በቃ እነዚህ ልባቸው በጣም ንጹህ ምናምን ነው የምንለው። ግን አሁን ሳይ ግን አንዳንድ ሰዎች እኔ በጣም በቃ ጥላቻ ያላቸው እስኪመስል ድረስ ሰው ያላለውን እንዳለ እያስመሰሉ እመቤታችን እንዲህ ናት አሉ ክርስቶስ እንዲህ ነው አሉ እያሉ በሰው ፊት የሚናገሯቸው ነገሮች ሁሉ ዝገት ናቸው እና ስለዛ ሰውንም እያስጨነቀ ስለሆነ በቃ እነሱ እንደዚህ አይነት ነገር ላይ የፈለገ ሰው እንደፈለገ ሚስ ሪፕሬዘንት ማድረግ ካለበት የሚያደርግ የራሳቸው ጉዳይ ነው። ማናቸውም ማለት ሚስ ሪፕሬዘንት የሚያደርጉ ሰዎች ካሉ የራሳቸው ጉዳይ ያድርጉ። እኛ ደግሞ ኖርማል በቃ የክርስትናን ትምህርት የክርስቲያናችንን ትምህርት እያስተማርን እየተማማርን በክርስቲያናችን እንድንጸና በእምነታችን እንድንጸና ወደ ቅዱስ ቁርባን እንድንቀርብ ጌታን እርሱም ክርስቶስ ኢየሱስን እንድንናፍቀው በልባችን ሁሌም እንድናስበው እንድንይዘው እሱም ብቻ ተስፋ እንድናደርግ እንደዛ እንትን ማለት መቀጠል
ምንድን ነው በኤርትራን ውስጥ ያለ ነው የመጽናት ጉዳይ ብቻ ሳይሆን በውጭ ያሉትም ደግሞ እየጠራን ወደ ክርስትና እንዲመጡ እያደረግን መቀጠል። ሰይጣን ሁልጊዜም ስለሚናደድ እንደዚህ በመልካም ምግባር ውስጥ ሁሌም ቢሆን እንደዚህ አይነት ግርግሮችን እያመጣ በቃ አሁን አስቡት። አሁን በዚህ ጊዜ ቲክቶኩ ላይ በስመ አብ ክርስትና በጣም እንደዚህ ውብ ሆኖ በጣም እያየለበት ባለ ሰዓት፣ ፕሮቴስታንቲዝም በወደቀበት ሰዓት፣ እስልምና በወደቀበት ሰዓት አትሊስት ሚዲያው ላይ ነው ያልኩት። ሚዲያው ላይ ቢያንስ በቃ ሁለቱም ያን ያህል የሚታይ ነገር የለም፣ እስልምናውም ፕሮቴስታንቲዝሙ። ስለዚህ ሰዎች አሁን የቤተክርስቲያን ራስ የሆነውን ኢየሱስን እያዩ ወደ ቤተክርስቲያን እንደ ገፍ መምጣት እንደዚህ በጣም በብዛት መምጣት መጨመር በጀመሩበት ሰዓት ሰይጣን እንደዚህ ይጠቀማል። አንዳንድ ሰዎችን እርግብሽ ያደርጉታል፣ ያውኩታል። ወይ በማያውቁት ነገር ወይ ሰውን ያላለውን ዓለም እያሉም የማያውቁትንም እያመጡም በጣም ብዙ እዚሁ ቲክቶክ ላይ ነው አብዛኛው የተማረው። በነገራችን ላይ አሁን የሆነ ቦታ ላይ ሆኖ ድንጋይ የሚወራወረው አብዛኛው እዚሁ ቲክቶክ ላይ እየተማረ ነው። ምንም ነገረ ክርስቶስ ላይ ምንም የሚያውቀው ታሪክ የሌላቸው ሰዎች ናቸው አብዛኞቹ። ደብል ኮንሰብስታንሻሊቲን የማያውቁ ሂፖስታሲስ እና ፕሮሶፖንን ሳያውቁ እንዲሁ ሲናገሩ የነበሩ በተመሳሳይ ሰዓት ንስጥሮሳዊም አውጣኪያዊም የሆኑ ሰዎች በተመሳሳይ ሰዓት የሆነ ነገር ሲናገር ንስጥሮሳዊ፣ የሆነ ነገር ሲናገር ደግሞ አውጣኪያዊ። እንደዛ የሆነ ሰው አሁን ያን ሁሉ ትምህርቱን አርሞ ተመሳሳይ እኛ ስንነግሮ የነበረውን ነገር ተቀብሎ መጥቶ ሲጮህ ይውላል አሁንም። ስለዚህ አሁን እንደዚህ አይነት ሰዎች እዛው ሰው ላይ የሚለማመዱ ስለሆነ በትምህርት ይሄ ምንድነው ተምረው የመጡ አይደሉም። የተማሩ ይመስሉና ከዛ በኋላ ሰዎቹ ላይ ነው የሚለማመዱባቸው። ክርስቶስን እሱን አይቻለሁ። ይኸው በጌታችን በክርስቶስ ኢየሱስ ፊት ሆኜ ነው የምነግራችሁ። ይህንን ማንንም ለማነር አይደለም። አይዊሽ እንደዚህ ባልል፣ ግን ይኸው ሕያው እግዚአብሔር ምስክሬ ነው። የክርስቶስን ደብል ኮንሰብስታንሻሊቲ ኦርቶዶክሳዊ አይደለም ያለ ሰው እንግዲህ ጌታ እርሱን ክርስቶስ ኢየሱስን ምስክር አድርጌ አቁሜ ነው የምነግራችሁ። የክርስቶስ ደብል ኮንሰብስታንሻሊቲ ማለት ክርስቶስ አምላክም ሰውም ስለሆነ በባህሪው ማለት ነው። የአንዱ የክርስቶስ ባህሪ አምላክ እንደመሆኑ ከአብ ጋር አንድ ሲሆን ሰው እንደመሆኑ ከኛ ጋር አንድ ነው የሚለው ይሄ ደብል ኮንሰብስታንሻሊቲ ይባላል። ይሄ የኦርቶዶክስ ትምህርት አይደለም ብሎ የካደ ሰው በኋላ ላይ መጥቶ ይሄማ ኦርቶዶክሳዊ ትምህርት ነው ብሎ ሲያስተምር ሰምቼዋለሁ። አሁን እዛ የሆኑ ድንጋይ ሲወረውር የሚውል ልጅ ማለት ነው። እሱ ብቻ አይደለም፣ ሂፖስታሲስ እና ፕሮሶፖንን ለይቶ ካለማወቁ የተነሳ ከሁለት ፕሮሶፖን ነው ተብሎ የሚነገረው ለክርስቶስ ተብሎ አሁን ይሄ ላይገባችሁ ይችላል፣ ግን ንስጥሮሳዊ ነው ትምህርቱ። በኋላ ላይ ግን ይሄማ ንስጥሮሳዊ ነው ብሎ ደግሞ መጥቶ ደግሞ ሲያስተምር የሰማ ነው ወዳጅ አለን። ክሊር የሆነ አውጣኪያዊ ትምህርት አስተምሮ አረ ኖ ይሄማ አውጣኪያዊ ነው ብሎ ደግሞ መጥቶ ደግሞ እሱን ሲያወግዝ ራሱ ነው ያስተማረው አውግዙ ደግሞ ሲመጣ ታዩታላችሁ። ሕያው እግዚአብሔር በሚያውቀው ማለት ነው። ስለዛ እንደዚህ አይነት ነገረ ክርስቶስን የመሰለ ጠጣር ትምህርት ላይ ህዝብ ላይ የሚለማመድ እንደነዚህ አይነት ሰዎች አሁን በቃ የሆነ ነገር ባሉ ቁጥር በቃ መሀል ላይ በቃ ስርችት እንዴት እንደሚታከዝ ከዛ በኋላ እንደነዚህ አይነት ሰዎችን ተከትለው ደግሞ አንዳንድ ሚስኪን ክርስቲያን ወንድም እህቶች ደግሞ ድንግጥ ይላሉ። አሁን በቃ እነዛን ስንተው ኖርማል ሚስኪኑ ክርስቲያን ደግሞ እንዴት ተደርጎ ይያዝ ማለት የሆነ በቃ ቢያንስ እንዴት እናረጋገው ልቡን የሆነ እንዳይደነግጥ ማለት ነው። ከዛ በኋላ በቃ ወይ ደግሞ ባይሰሙን እንደነዚህ አይነት ልጆች ልባቸው እየደነገጠባቸው ከሚሄድ ወይ ባይሰሙንና እንደዚህ ወንዶ ደገኛ የሆኑ መምህራን ብቻ እየሰሙ ቢቀመጡ ብለን ደግሞ እንደዛ ደግሞ መናገር ጀመርን። ወይ ደግሞ ሌሎች መምህራንን ስሙ እኛን አትስሙ ውስጥ አሁን እንደዛ ምንድነው እኮ ልባቸው እንዳይደነግጥ ነው። ከዛ ላይ ቀስ በቀስ ደግሞ እንትን ሲረዱት መተው ደግሞ አብረው ደግሞ ይማማራሉ። ከዛ ውጭ ግን ሁሉም ሰው እንግዲህ ይረዳው ይቀበል ምናምን አይባልም። እንግዲህ የሚነገረውን ነገር አክቹሊ ግን በቃ በተቻለ አቅም ምንድነው ለጊዜው በቃ እንደው ተወት አድርጎ እነሱ ይሄዱበት፣ የፈለጉትን ያህል ይሄዱበት። እኛን በቃ ኖርማል ሌላ ትምህርት ስንት ትምህርት አለ የሚሰጥ ትምህርት፣ እሱ ላይ ብቻ ፎከስ እናደርግና ከዛ በኋላ በጣም እንደው የሚያስፈልግ ከሆነ አዘጋጅላችሁ እናዘጋጅና ከዛ በኋላ ሌላ ጊዜ ወይ እንትን እንሄድበታለን። ሹካ ነገር ይቅርታ ገስ እና ምንድነው በቃ ወይ ወደዛ እንደዛ እናደርጋለን። ለጊዜው ግን ሰውም እንትን እንዳይል የሆነ ወደ ሌላ ወደ መሰረታዊ ክርስትና ትምህርት ማለፍ